ውድ ኦርቶዶክሳውያን እንኳን አደረሳችሁ አደረሰን። በየዓመቱ ጥቅምት 22 ቀን በታምረኛው ውራ ኢየሱስ አንድነት ገዳም በድምቀት የሚከበረው የጻድቁ አባታችን አቡነ ዮሐንስ በዓለ ዕረፍታቸው እንኳን አደረሳችሁ አደረሰን። ከ1018 ዓመት በላይ ዕድሜ የጠገበ የሆነው ጥንታዊው የውራ ኢየሱስ አንድነት ገዳም ከባህር ዳር ከተማ በ70 ኪሎ ሜትር ርቀት፣ ከሰሜን ሜጫ ወረዳ ከመራዊ ከተማ ደግሞ በ30 ኪሎ ሜትር ርቀት ላይ በምትገኘው ዕድሜ የጠገቧ የዳጂ ከተማ በቅርብ ርቀት በሰሜን ጎጃም ሀገረ ስብከት ስር የሚገኝ ተአምረኛ ገዳም ነው። በውራ ኢየሱስ አንድነት ገዳም በአጋንንት እስራት ለተያዙ፣ በሥጋዊ ሕመም ለሚሰቃዩ፣ ለበርካታ ሕሙማን ፈውስ እየሰጡ የሚገኙ ከቤተ መቅደሱ ስር የሚመነጩ 44 ተአምረኛ ፈዋሽ ጸበሎች በየዓመቱ ጥቅምት 22ና የበዓለ ስቅለት ዕለት እየወጣ በድምቀት የሚከበረው ከኢየሩሳሌም ወደ ኢትዮጵያ በደመና ተጭኖ የመጣው ስዕለ ስቅለት የሚገኝበት እንዲሁም ገዳምህን ቅድስት ቱራን የተሳለመውን ሁሉ መካነ መቃብሬን ኢየሩሳሌምን እንደተሳለመ ቆጥረዋለሁ በሚል ቃል ኪዳን የተሰጣቸው የጻድቁ አባታችን አቡነ ዮሐንስ አጽመ ዕረፍት መቃብራቸውና ሌሎች ቅርሶች እንዲሁም ትሩፋቶች የሚገኝበት የበረከት ስፍራ ነው። ይህ በተአምር በባህር ላይ የተመሠረተው ዕድሜ ጠገብ ገዳም ከቤተ መቅደሱ ከስሩ በሚፈልቀው ጸበል ምክንያት ሕንፃ ቤተ ክርስቲያኑ ተጎድቶና ተዛብቶ ይገኛል። ከዚህም ቀደም በወረዳ ቤተ ክህነቱና በአገረ ስብከቱ ጥያቄ ለሁለት ጊዜ ያክል በክልሉ የባህልና ቱሪዝም ጥገና የተደረገለት ቢሆንም ችግሩ ከቀን ወደ ቀን እየተባባሰ የሕንፃ ቤተ ክርስቲያኑ ከታች ከመሠረቱ እየተንሸራተተ ቋሚዎች እየተዛነፉና እየተሰባበሩ ይገኛል። በተደጋጋሚ ከሚደረጉ ጥገናዎች መፍትሄ ባለመገኘቱ ገዳሙ በጎ ፈቃድ ባለሙያዎችን ጠይቆ ከጸበሉ መፍለቂያ እስከ መጨረሻው መፋሰሻ ያለውን አስፈላጊውን የጥገና ዲዛይን ያሰራ ቢሆንም በውራ ኢየሱስ ሕንፃ ቤተ ክርስቲያን ላይ ያንዣበበው የመፍረስ አደጋ በአስቸኳይ ጥገና ያገኝ ዘንድ በገዳሙ አቅም የማይቻል በመሆኑ በአገር ውስጥና ከአገር ውጭ የምትገኙ የቤተ ክርስቲያን ተቆርቋሪዎች፣ የአካባቢው ተወላጆች የሁላችንንም የተዋሕዶ ልጆች ድጋፍ ይጠይቃል። የውራ ኢየሱስ አንድነት ገዳም በመጪው ጥቅምት 22 ቀን 2018 ዓ.ም በታላቅ ድምቀት የሚከበረውን የጻድቁ አባታችን አቡነ ዮሐንስ በዓለ ዕረፍት አስመልክቶ ወደ ገዳሙ መጣችሁ ከጻድቁ አባታችንና ከገዳሙ በረከትን ታገኙ ዘንድ ጥሪውን እያስተላለፈ በሕንፃ ቤተ ክርስቲያኑ ላይ የተጋረጠውን አደጋ ተመልክታችሁ በሐሳብ፣ በጸሎት፣ በእውቀትና በገንዘብ ድጋፍ ማድረግ ለምትፈልጉ የተዋሕዶ ልጆች ሁሉ የውራ ኢየሱስ አንድነት ገዳም አበምኔት መምህር ቆሞስ አባ ሐዋዝ አቤ ጥሪ አቅርበዋል። ገዳሙን በገንዘብ መርዳት ለምትፈልጉ የኢትዮጵያ ንግድ ባንክ ውራ ኢየሱስ አንድነት ገዳም የባንክ ሂሳብ ቁጥር 1018 84 43 889 እንዲሁም በጸደይ ባንክ ውራ ኢየሱስ አንድነት ገዳም 025 11 60 00 0014 የጻድቁ አባታችን አቡነ ዮሐንስ የውራ ኢየሱስ አንድነት ገዳም ረድኤት በረከት ይደርብን።